ሰላም እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት። ዛሬ ደግሞ ስለ ከርቤና ስለ ሸብ ነው ቪዲዮ መሰራላችሁ። ለማህፀን እንዴት እንደምትጠቀሙት በጣም ብዙ ሰው የከርቤው ቪዲዮ ላይ ከርቤን ብቻውን ለማህፀን እንዴት እንደምትጠቀሙ ባሳየኋችሁ ቪዲዮ ላይ ከሸብ ጋር እንዴት አድርገን እንደምንጠቀም አሳየኝ የሚል ኮሜንት በጣም ብዙ ነው። ብዙ ጽፋችሁልኛልና ከሸብ ጋር ዛሬ ደግሞ እንዴት እንደምንጠቀም አሳያችኋለሁ። ያው ተመሳሳይ ነው ግን ማየት ስለፈለጋችሁ አሳያችኋለሁ። ከርቤና ሸብ እንግዲህ ለማህፀን በጣም ብዙ ጥቅም አለው። ለሚያሳክካችሁ፣ ቁስለት ላለበት፣ ኢንፌክሽን ካለባችሁ፣ ማህፀናችሁ ላይ ማንኛውም ችግር ካለባችሁ ይሄንን አንድ ላይ ብትጠቀሙት በፍጥነት ለውጥ ታመጣላችሁ። በሳምንት 2 ቀን ወይ 3 ቀን ብትጠቀሙት ቶሎ ለውጥ ታመጣላችሁ። ያው የተፈጥሮ ነገር እንዲህ በአንድ ቀን ለውጥ ስለማያመጣ ደጋግማችሁ መጠቀም ይኖርባችኋል። ከዛ ለውጡን የምታዩት እና ተጠቀሙት። እንዲሁም ደግሞ ከዚህ በፊት ከርቤን በማህፀን ይገባል የሚል ጥያቄ ጠይቃችሁኛል። በጭራሽ በማህፀን አይገባም። በጣም ጠጣር ነገር ነው፣ ጎጂ ነው ከገባ እና በማህፀን መግባት አይችልም። እኔ በማሳያችሁ መንገድ ብቻ ነው መጠቀም ያለባችሁ። እንዲሁም ይጠጣሉ የሚል ኮሜንትም ደርሶኛል። መጠጣት ይጠጣል፣ ግን ደግሞ እሱ ሌላ ባለሙያ ያለው ሌላ ባለሙያ ያሳያችኋል። እኔ ያው ዶዝ ስላለው ሊበዛም ላይንስም ስለሚችል እኔ እሱን አላሳያችሁም። ግን ሌላ ባለሙያ ጋር ጠይቃችሁ እንደዛ መጠቀም ትችላላችሁ። አሁን ወደ ቪዲዮ አንዱን ጣልኩት። ይሄንን ደግሞ እንዴት ለማህፀን እንደምትጠቀሙ አሁን በቀጣይ ቪዲዮ አሳያችኋለሁ። ተጠቅማችሁ ለውጥ ያመጣችሁ በኮሜንት አሳውቁኝ። ከዚህ በፊት ለቆዳ ለማህፀንም ሰርቻለሁ። ለቆዳችሁ የምትፈልጉ ሰዎች በጣም ብዙ ቪዲዮ አለ እኔ ፔጅ ላይና ገብታችሁ እሱን ማየት ትችላላችሁ። ለማህፀንም ከርቤ ብቻውን እንዴት እንደምንጠቀም ቪዲዮ ሰርቻለሁ። እሱንም ማየት ትችላላችሁ። ዛሬ ደግሞ ከሸብ ጋር አሳያችኋለሁ። አብራችሁን ቆዩ፣ ጠብቁኝ። እሺ እዚህ ጋር እንደምታዩት ከርቤ እና ሸብ አለ። ከርቤ እንግዲህ እንደምታውቁት ይሄ ነው። ብዙ ጊዜ ነው ስለ ከርቤ ያወራሁት። ለኛ አዲስ አይደለም፣ ለዚህ ፔጅ ከርቤ አዲስ አይደለም። ሸብ ነው። ሸብ እንግዲህ እንደነገርኳችሁ በተደጋጋሚ በሸብ ስሪልን ስትሉ ነበረ እና ስላልተመቸኝ ነው። ዛሬ ግን በሸብና በከርቤ እንዴት ለማህፀናችን እንደምንጠቀም አሳያችኋለሁ። ሁለቱ እንደዚህ የደቀቀ ለማሳየት ነው ይሄንን ኮረቱን ያመጣሁት እንጂ ይሄኛው የደቀቀውን ፓርት ነው የምጠቀመው። እንደዚህ ከርቤና ሸባችንን ካዘጋጀን በኋላ ማስታጠቢያ ያስፈልገናል። ንጹህ መሆን አለበት። ሁሌም ለማህፀናችን የምንጠቀመው ነገር ለብቻው ብናዘጋጅ ደግሞ ሞር አሪፍ ነው። ካልሆነ በደንብ አጥበን አዘጋጅተን እንደዚህ እናዘጋጃለን። ከዛ በጣም ቀላል ነው የምናደርገው። እንደዚህ የፈላ ውሃ እንፋሎቱ ይታያችኋል አይደል? ቶሎ እኔ ለእናንተ ለማሳየት እንደውም ትንሽ ቆይቻለሁ። እንደዚህ እናደርግና እንፋሎቱ ቶሎ እንዳያልቅብን ከዛ ከዚህ ከከርቤው የደቀቀውን በሻይ ማንኪያ አንድ በቂ ነው። ከዛ ሸቡን እናደርጋለን። ይሄንን አድርገን ቶሎ እንፋሎቱ ላይ ሳይወጣ ሰፋ ያለ ነገር ለብሰን ሸፍነን እንፋሎቱ ላይ መቀመጥ ነው ማለት ነው። ከዛ በኋላ ከታጠንን በኋላ እንፋሎቱ ሲያልቅ አንታጠበው። በቃ ፓንታችንን አድርገን መነሳት ብቻ ነው። ከዛ በኋላ ወይ ማታ ላይ ምናምን መታጠብ ነው፣ ወይ አድራችሁም ጧት መታጠብ ትችላላችሁ። በማህፀን አይገባም፣ መታጠብ ብቻ። ይሄ እንፋሎቱን ወደ ላይ መታጠብ ብቻ ነው ለዚህ ማለት ነው። እና ይሄን ይመስላል። ጥያቄ ካላችሁ መጠየቅ ትችላላችሁ። እና እንደዚህ ነው የምታዘጋጁት ማለት ነው። ከሁለት አንዱ ከርቤ ወይ ሸብ ካላችሁ ከሁለት አንዱን መጠቀም ትችላላችሁ። ሞር ግን ከርቤውን ብቻውንም ካገኛችሁት ከዚህ በፊት የሰራሁት ቪዲዮ አለ፣ እሱን አይታችሁ መጠቀም ትችላላችሁ። ወይም እንደዚሁ አሁን እንዳለው አይነት ቪዲዮ ያለ ሸብ ወይ ደግሞ ያለ ከርቤ አንዱ ብቻ ካላችሁ እሱን እንደዛ አድርጋችሁ መጠቀም ትችላላችሁ። ሰብስክራይብ ማድረግ እንዳትረሱ። ሼር አድርጉላቸው፣ ለሚያስፈልጋቸው ሰዎች ሼር አድርጉላቸው። ኮሜንት አድርጉልኝ። አመሰግናለሁ። ባይ